አልኬሚ አሁን የአልኬሚ የፔሪዮዲክ ቴብል የተቀመረው በቅርቡ ነው በ18ኛው በ19ኛው መቶ ክፍለ ዘመን አሁን ቅርብ ማለት የሜንዴሊቭ ማለት አርኪያዊ ሰንጠረዥ የምንለው ማለት ነው። ግን አቦጊዳ ኦልሬዲ አለ ፊደሎች የራሳቸው ቁጥር አላቸው። አደራደራቸው ላይ ንጥረ ነገሮችን ስታያቸው ከሃይድሮጅን አንድ ብሎ ነው የሚጀምረው። ሃይድሮጅን ንጥረ ነገር አቶሚክ ነምበሩ ስንት ነው? አንድ ብሎ ወደዛ ወደ ጎን ይሄድና እስከ 8 ይደረድራቸዋል ማለት ነው። ስለዚህ ሃይድሮጅን ይሄ እንግዲህ አቦጊዳ ስል ደግሞ አቦጊዳ ሄዎዞ ብለህ እስከ 7 ነው የምትሄደው አይደለም? ይሄ ከዚህ ጋር ብቻ ሳይሆን የሚያያዘው ሙዚቃ እንኳን አሁን የተለያዩ የሙዚቃ እንትኖች አሉ፣ የክራር እንትኖች አሉ፣ እነዚህ ስኬሎች ማለት ነው። እነሱ ራሱ በዛ ቀመር የተቀመሩ ናቸው በጥበብ ማለት ነው። ስለዚህ አርካይቭ ሰንጠረዥም ፔሪዮዲክ ቴብልም በዛ መንገድ ነው የተቀመረው። አቶሚክ ነምበር 1 ከዛ ይጀምራል እያለ በአቶሚክ ሃይድሮጅን እያለ ይቀጥላል። እና የሚገርም ደግሞ ስንትን ሌብል ነው ያላቸው? 7 ወደ ታች ስትሄድ ማለት ነው 7 ኢነርጂ ሌብል አላቸው እነዛ ማለት ነው። ኤሌክትሮኖች በዛ መንገድ ነው ኮንፊገር የሚደረጉት። ስለዚህ ፊደሎች የሚተዳደሩት ዝም ብሎ ራንደም አይደለም። ምንድነው ኮዳቸው? እንዴት ቁጥር አላቸው? ሀ 1 ይላል ለ2 እያለ ነው የሚሄደው ቁጥራቸው ማለት ነው። ከቁጥር ጋር የሚገናኝ ጥልቅ ሳይንስ የሆነ እንትን አላቸው ማለት ነው። ይሄ አቦጊዳ ይሄ ማትሪክስ ነው። ይሄ በሂሳብ ወይም ደግሞ በሳይንስ ማትሪክስ ይባላል። እንደዚህ አይነት ወደ ጎን እንደዚህ ወደ ጎን ስንት ነው? 7 አይደል? ወደ ታች 26 ይሄ 26 በ7 ማትሪክስ ነው የሚባለው በሂሳብ ማለት ነው። ይሄ ማትሪክስ አሬንጅመንት ነው ማለት ነው። ስለዚህ ይሄ የማትሪክስ አሬንጅመንት ከፍተኛ የሆነ የሳይንስ አፕሊኬሽን አለው ማለት ነው። ለምስጠራ ሊሆን ይችላል፣ የካልኩሌተር የሚሰራበት አልጎሪዝም ሊሆን ይችላል። በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ይህም ብቻ ሳይሆን እንዳልኩ አእምሯችን አሁን ፊደል ይቆጥራል። ይሄ ፊደል ያጠኑ ሰዎች ነገሮችን ለመረዳት በፍጥነት ነው የሚያስቡት። ምክንያቱም ማትሪክስ ነው፣ እንደዚህ ሲኩዌንሻል አይደለም፣ እንደዚህ አንድ አቅጣጫ ብቻ ለሚከተለው ማለት ነው። ስለዚህ ኒውሮናችን አእምሯችን በዛ መንገድ አክቲቬት ከሆነ ስናስብም ስናነብም ነገሮችን ስንረዳም በዛ ፍጥነት ይሆናል። ቅኔ እንደዘረፉ ሰዎች ማለት ነው። ልክ ቅኔ እንደዘረፉ ሰዎች ከሰው በተሻለ ፍጥነት ነገሮችን ይረዳሉ ይባላል። ዛስ ዋይ በዚህ መንገድ ስለሚቀረጹ ነው። አየሁ። ስለዚህ ለአይኪው ራሱ እኔ ይገርመኛል። የኢትዮጵያን አይኪው የሆነ ሰዓት ላይ በጣም የወረደ ነው ብሎ ሳይንስ እንትን ላይ 62 ምናምን በጣም የወረደ ማለት ነው። በጣም ነው የሚያሳዝን። ይሄ የነሱ መለኪያ ነው። ለምን ወደ ገነት መቀየር የሚቻለው ስልጣኔያችን አካሄዳችን በአልማዝ ስራ ጥበብ ላይ ሲመሰረት ነው ብለህ ያስቀመጥከው ድምዳሜ አለ። እንዴት አይተው ነው ዓለምን ወደ ገነት እንዴት መቀየር ይቻላል? ይሄንን በመጠቀም እንዴት ሊሆን ይችላል? የወርቅ ስርዓትን መጠቀማችን የወርቅ ስርዓት ጥበብ መጠቀማችንስ ተጠቅመንስ ዓለምን ወደ ገነት መቀየር አንችልም ወይ? እንችላለን። በሁለቱም እንችላለን፣ ግን ሁለቱ ልዩነት አላቸው። አልማዝ ስርዓቱም ወርቃማ ስርዓቱም እንዳልኩት አልማዝ ስርዓቱ የፈጠራቸው በጣም ጥልቅ የሆኑ ኮዶች አሉ። ከአቦጊዳ ፊደል እስከ አገር የሚለው ራሱ አሁን ኢትዮጵያ የሚለው ነገር ራሱ እንዴት እንደተፈጠረ አሁን እኛ ምንም ስለዚህ ነገር ዲቴል ስለማንማር ወይም ስለማናቅ ነው እንጂ ከፍተኛ የሆነ መንፈሳዊ እንትን አለው፣ ትርጓሜ ያለው ቃሉ ራሱ ማለት ነው። ኢት ማለት ስጦታ ነው። ኢት ማለት ስጦታ ነው። ዮጵ ማለት ደግሞ ቢጫ እንቁ፣ ቢጫ ወርቅ ማለት ነው። ከዚህ ጋር ሁሉ የተያያዘ ነገር ነው ትርጓሜው ራሱ። ቢጫ እንቁ ምንድነው ትርጓሜው? ቢጫ እንቁ ማለት ወርቅ ማለት ነው። ቢጫ ወርቅ አለ፣ ዩኒክ የሆነ ወርቅ ማለት ነው። ዩኒክ የሆነ እሱ ከመንፈሳዊ ህይወት ጋር በምን ይተሳሰራል? እንግዲህ ወርቅ እሱን እዚህ ጋር መጽሐፉ ላይ ስለ ወርቅ አልገለጽኩም ለጊዜው፣ ምናልባት ቀጣይ ፓርት ስላለው እዛ ሊካተት ይችላል። ሌሎቹ ግን የቀለሞቹ የነዚህ የወንዞቹ የአፍላጋት ትርጓሜዎች በጥልቅ አለ እዛ ጋር መጽሐፉ ላይ እዛ ጋር በእንደዛ ነውና ወርቅ ግን ምንድነው ለጊዜው የምንሰጠው ትርጉም ይሄ ቢጫ እንቁ ወርቅ የሚባለው ለየት ያለ ወርቅ ነውና የኢየሩሳሌም ስትገነባ
ንጉሥ ሰሎሞን ነው ኢየሩሳሌምን የገነባት የመጀመሪያውን ኢየሩሳሌም። እና ወርቅ ከተለያየ የዓለም ክፍል እንዲመጣ ያደርግ ነበረ ለዛ መገንቢያ። ለኢየሩሳሌም መገንቢያ ከሄዱት ወርቆች መካከል ይሄ ቢጫ ወርቅ ይገኝበታል። ወርቅ ይገኝበታል እና ድሮ ደግሞ ከፍተኛ የሆነ የስጦታ እንትን ነው ወርቅ ማለት ነው። በተለይ ቢጫ ወርቅ የእጅ መንሻ መገለጫ፣ የእጅ መንሻ ከፍተኛ የሆነ ስጦታ ነው። በዛ መንገድ ነው እና ኢትዮጵያም እንግዲህ ስጦታ ካለን ያው ከፈጣሪ የተሰጠ ገነት በአልማዝ ስራ ጥበብ መቀየር ይቻላል ብላል እና እኔ ደግሞ ቀደም ብዬ የጠየቅኩት ጥያቄ የወርቅ ስራ ጥበብን ተጠቅመንስ ምድርን ወደ ገነት መቀየር አንችልም ወይ የሚለው ነበርና እስኪ እሱ ላይ በደንብ እንግባበት። እንግዲህ ዓለም ትጠፋለች ነው የሚለው እምነቱ። 8ኛው ሺህ ላይ ዓለም ትጠፋለች ይላል። ስለዚህ ዓለም ከመጥፋቷ በፊት ዓለምን ማዳን አይቻልም። ምናልባት አሁን ሳይንስ በደረሰበት የሰው ልጅ ወደ ሌላ ፕላኔት ዓለም ብትጠፋ እንኳን ወደዛ ፕላኔት ለማጓጓዝ ያደጉ ሀገራት፣ የሰለጠኑ ሀገራት ከፍተኛ ዝግጅት ያደርጋሉ፣ ያመጥቃሉ ማለት ነው። አሁን በተለይ ማርስ ላይ ኑሯቸውን ለመመስረት ማርስን የተሻለች መኖሪያ ለማድረግ ጥረት እያደረጉ ነው ሳይንቲስቶች። ይሄ ማለት ስለሚሰጉ ነው መሬት ብትጠፋስ። አንዳንድ መረጃዎችን ራሱ አሁን ይሄ እንደ ባካፕ የምትይዛቸው አሉ አይደለ? እንደዚህ አይነት ነገሮችን አሁን ሌላ ቦታ እያስቀመጡ ነው። ምንድን ነው የሚያሳየው? መሬት ብትጠፋ እንኳን ባካፕ ይፈለጋል ማለት ነው። እዛ ማስቀመጥ ይፈለጋል። የሰው ልጅም ወደዛ በማምጠቅ መሬት ብትጠፋ ወደዛ እንትን ማለት ነው። ግን አሁን መሬትን እያጠፋት ያለው ሰው ራሱ ነው። እንደምታየውን የኒውክሊየር ኃይል ከፍተኛ የሆነ ፉክክር ነው እየፈጠረ ያለው አይደል? ይሄ የኒውክሊየር ኃይል መሬትን ሊያጠፋትም ይችላል። የሰው ልጆች ሙሉ በሙሉ ከጄኔቲክ ውጭ ሊያጠፋቸው ይችላል ማለት ነው። ከምድረ ገጽ ያጠፋል ተብሎ የተሰራ። ለዛም ነው ቁልፉ በአንድ ሰው እጅ ማን በ4 በ5 በ6 ሰዎች እጅ እንዲሆን የኒውክሌሩ ቁልፍ የሚደረገው። ለዛም ነው በአንድ ሰው እጅ ከሆነ ምናልባት ያ ሰው በስህተት ወይም በብስጭት በስሜት ቁልፉን ቢከፍተው ዓለም ትጠፋለች ተብሎ ስለሚፈራ ከዛ በኋላ ምድርና ሰማይን የሚያስተሳስር ነው። አሁን አንተ የአልማዝ ስራ ጥበብ ያልከው ምድርና ሰማይን የሚያስተሳስር ነው። አዎ። ስለዚህ ሰማይ ምንድን ነው የሚለውን ነገር ሳይንስ ያን ያክል ቢመራመርበት ሊደርስ ይችላል ማለት። ገነት የሚለው ምንድን ነው የሚለውን ነገር ቢመራመርበት ሳይንስ መድረስ ይችላል። ለምንድን ነው ከሳይንስ በላይ ባሉ እይታዎች 95% የማይታወቀው የተሰወረው ጥበብ እንደተሰወረ ነው ያለው። ሳይንስ ምንም ጥረት አላደረገም ማለት ነው። ከዛ ይልቅ ወደ ጥፋት ሳይንስ ያገኘውም ያለና የነበረ ነው። ከፀሐይ በታች ምንም አዲስ ነገር የለም ይባላል። እንግዲህ እሺ የወርቅ ስራት ጥበብስ ማንና ማንን ያስተሳሰረ? እንዴትስ ዓለምን ወደ ገነት መቀየር አይቻልም? ዓለምን ልክ እንደ ገነት ምቹና ደልዳላ ማድረግ አይቻለውም? ይችላል እኮ ግን ምንድነው ምሉ የሆነው ግን ያኛው ነው። አልማዛዊ ስርዓቱ እንዳልኩ ይሄኛው ቀመሩ የሚያሳየው ትክክለኛ ስርዓት እንደሆነ ነው። ምንድነው ወርቃማ ስርዓቱ ግን የሰው ልጅ ከእምነቱ ጋር ከፈጣሪው ጋር ሊተሳሰሩ በሚችልበት ነገር ላይ ብቻ ያተኮረ ነው። ይህን ስለ ተፈጥሮ አለ፣ በሌላ በኩል ስፔስ አለ፣ ህዋ አለ። እዚህ ጋር ይሄን ወደ ጎን በመተው ሳይንሱን ወደ ጎን በመተው እምነት ላይ ብቻ የእምነት ሪቮሉሽን ብቻ የተከናወነበት ነው። ከቅዱስ መጽሐፍ እስከ የተለያዩ እስከ ቅዱስ ቁርአን ብዙ አይነት መጽሐፎች አሁን ስለ እምነት ነው እንትን የሚያደርጉት ማለት ነው። ዓለምን የከንቱ ብሎ ማለት ነው። ዓለም ከንቱ ነች፣ ሙሉ በሙሉ እምነታችሁን እዚህ ጋር አድርጉ፣ በዚህ መንገድ ትድናላችሁ ብሎ ነው የሚመጣው ማለት ነው። እንግዲህ እኛ ደግሞ አንዴ ይሄ አካል ያለን ሆነን በፈጣሪ አምሳል ስጋ የለበስን ሆነን በሳይንስ መንገድ ምንረዳ ፍጡርን ሆነናል። በአካል ያለን ፍጡራን ስለሆነን ማለት ነው። ስለዚህ እንዴት ነው ወደዛኛው ተቀይረን ያኛውን ነገር ተረድተን ወደዛ ልንተላለፍ የምንችለው? አሁን ነፍስ ሲባል ምንድን ነው ነፍስ? በዚህ ሁኔታ እንዴት ሊገባን ይችላል? ለዛ እኮ ነው አሁን ቅዱስ መጽሐፍት ላይ ያሉ ነገሮችን በትክክል ማንተገበራቸው። በትክክል ብንተገበራቸውማ የሚፈለገውን ግብ ማምጣት ይቻል ነበረ አይደል እንዴ? ነገር ግን ያንን በትክክል ለመተግበር የሚያስችል
አቋም ላይ ልንሆን አንቻልም። ወደ ጥፋት ነው ከእንደገና እየሄድን ያለ ነው ማለት ነው። የአልማዝ ስርዓት ቢሆን ግን የዓለም ስርዓቶች አሁን የምታያቸው የዲሞክራሲ ስርዓት፣ የእንትን ስርዓት፣ የእንትን አብዮት፣ የእንትን ርዕዮት አየኸው። እንግዲህ ስርዓት ሲባል ትክክለኛ ስርዓት የትኛው ነው? ዲሞክራሲ ነው ወይ ትክክል? ወይስ ደግሞ የተለያዩ ርዕዮት ኮሚኒዝም ምናምን ኤይዝም የምንላቸው ነገሮች ናቸው? ሁሉም እያንዳንዳቸው እጸጽ አለባቸው፣ ድክመት አለባቸው ይኖረው እንጂ ይሄኛው አልማዝ ስርዓት ምልህ ግን ምሉ ነው፣ ፍጹም ነው፣ ትክክለኛ ነው። ኢትዮጵያ የመድኃኒት ቅመማ ጥበብ ጋር በተያያዘ እንግዲህ የኢትዮጵያ ጥበብ ያረፈው ግዕዝ ላይ ነው። የኢትዮጵያ ጥበብ የተቆለፈበት የጥንታዊ ጥበቦች የተቆለፈባቸው ወይም ኮዱ መፍቻው ግዕዝ ነው ብለህ ነው አንተ የምታስብ? ብዙዎችም የሚጋሩት ሀሳብ ነው። ነጮች ጀርመን፣ ሩሲያ፣ ጀርመን እንዲሁም አሜሪካ ግዕዝን ለማስተማር ትምህርት ቤት እያቋቋሙ ያሉ፣ ከዚህ ቀደምም አስተምረው እያስመረቁ ያሉ ከኛ የወሰዱትን ጥበብ የዘረፉትን ጥበብ ይፈቱ ዘንድ ነው የሚሉ ሀሳቦች አሉ። በተለይም ከመድኃኒት ቅመማ ጋር በተያያዘ ጀርመን የእኛን ሀገር መጽሐፍት በተለይ መጽሐፈ ሄኖክን ዘርፋ ወስዳ እሱን እየመነዘረች ነው አሁን መድኃኒት እየሰራች ያለችው። ዓለም ላይም በመድኃኒት ምርቷ ታዋቂ የሆነችው ስመጥር የሆነችው በእኛ ጥበብ ነው የሚሉ ሰዎች አሉ። አንተስ ይህን ሀሳብ ትጋራዋለህ ወይ? አዎ እጋራዋለሁ። እንደውም የሚገርም ነገር ጀርመናውያን በመጽሐፈ ሄኖክና በኢትዮጵያ ጥበብ ላይ ከፍተኛ የሆነ አክብሮት ነው ያላቸው፣ ከፍተኛ የሆነ አክብሮት ነው ያላቸው እና ለምሳሌ ሽምፐር የሚባል አንድ ጀርመናዊ ነበር በ18ኛው ምናምን የሆነ መጽሐፍ ላይ ሳነብ እንደው አጼ ቴዎድሮስ አስሮ ከነበራቸው የውጭ ሰዎች መካከል የሴባስቶፖልን ካልገነባቸው ከነበሩ ሰዎች መካከል አንዱ እሱ ነው ይባላል እና እጽዋት ላይ መድኃኒቶች ላይ ነበር የሚያጠነው። መጨረሻ ላይ ኢትዮጵያ ውስጥ እየኖረ ኢትዮጵያ ውስጥ ነው የሞተው። ኢትዮጵያዊት ሚስት አግብቶ ምናምን ማለት ነው። እና ምንድነው እንግዲህ የሚያሳይ ይሄ ጀርመናዊ ሰው ኢትዮጵያን ባይወድና ባያከብር እዚህ ኢትዮጵያ አያገባም፣ ኢትዮጵያ ውስጥ የመኖር ህልምም አይኖረውም ነበር። ምክንያቱም ውጭ ላይ የተሻለ ነገር ስላለ ማለት ነው። እኛ እንደምናስበው ነው እንጂ የተሻለ ነገር ኖሮ አይደለም። አክቹዋሊ ምናልባት ህይወት እዛ ቀላል ሊሆን ይችላል፣ እዚህም ጋር ግን የከበረ ነገር አለን እኛ ማለት ነውና አሁን ጀርመን በተለይ ፋርማሲቹዋል የሚባሉ እነዚህ የመድኃኒት ቅመማ ላይ ከዓለም ካሉ ቁንጮ ሀገሮች ጀርመን የምትሰራው መድኃኒት ብራንድ ነው እና መጽሐፈ ሄኖክን በደንብ አይተውታል። ለዛም ነው ለኢትዮጵያ ጥበብ ያላቸው ክብር። ሌላው እንኳን ዝም ብሎ ሞጭልፎ ወይም ደግሞ ዘርፎ የኔ ነው ይልሃል። በቅርብ እንኳን እንደምሰማውን ጤፍ ብቻ የሆነ ሀገር ወስዶ ፓተንት አወጣበት። ጤፍ በጣም አጠያቂ ጉዳይ ነው። እሱ ነው ማለት በቅርቡ እኮ ነው፣ በጣም በቅርቡ በእንጀራችን መታወብናል እየተባለ እንደውም ትልቅ ንቅናቄ ነው። አዎ እና ያን ያክል ነው። እንደምታየው ደግሞ አሁን እዚህ ኢትዮጵያ ውስጥ እጽዋት ብዙ አይነት እጽዋት አሉ። የአየር ንብረቱም ሆነ የምድሩ እንትን ለዚህ ተፈጥሯዊ ጸጋ እንትን ስላለው አስተዋጽኦ ስላለው ብዙ አይነት ለቅመማ የሚሆኑ የእጽዋት እንቁ የሆኑ የእጽዋት ውጤቶች ያሉባት ሀገር ነች። ውሃ ያለበት ሀገር ነው። በውሃ የውሃ ማማ የሚባል አይነት ሀገር ያለን ማለት ነው። የምስራቅ አፍሪካ የውሃ ማማ የውሃ ጋን እንኳን እዚሁ ነው የሚገኝ ነው የሚባለው። ጮቄ ተራራ ነው የሚባለው። እውነት ነው። አሁን እኮ ውሃ እንደ ነዳጅ ስለሆነ አይደል እንደ ግብጽ እና ሌሎች ያክል በዓለም ላይ እንደዚህ የሚያራውጥ ፖለቲካውን ራሱ እንደዚህ በዚህም በኩል ቀይ ባህርም ስትሄድ ያን ያክል እኮ ነው ውሃ ያለው ኃይል። የውሃ ፖለቲካ በጣም ዓለም ላይ እጅግ ከባድ ነው። በጣም ጥሩ። ነጩ ቤተ መንግስትን የእስራኤል የሰለሞን ቤተ መንግስትን ኢየሩሳሌምን ያያያዝክበት መንገድም አለ ከግዕዝ ኮድ ጋር ማለት ነው። ምን ያገናኛቸዋል? እንግዲህ ግዕዝ ኮድ እንደውም ቅድም ግዕዝ ኮድ ስትለይ ሳላብራራው ቀረኝ መሰለኝና እንዴት ነው አሁን እንግሊሽ ኮድ ብለን አሁን ብንመጣ ወይም ሌላ ቋንቋ አማሪክ ኮድ ወይም ደግሞ ብዙ ቋንቋዎች አሉን እኛ የቋንቋ ችግር የለብንም እና አንዱን ብንለው
ምንድነው ይሄ ቋንቋ ለየት የሚያደርገው ነገር ይሄ ጥበብን ወይም ደግሞ ሚስጥርን መስጥሮ የያዘ ቋንቋ ነው። መስጥሮ ያስቀመጠ ቋንቋ ነው። ለዛም ነው ውጮች የሚደክሙት ይህንን ለመረዳት። ስልጣኔ ሲኖር ምን ይሆናል? የዛ ስልጣኔ በስነ ጽሁፍ መንገድ የሚቀመጠው በወቅቱ ባለ ቋንቋ ነው። ልክ አሁን እንግሊዝኛ በዓለም ላይ ተጽዕኖ የፈጠረ ዶሚኔት ያደረገ የዓለም ቋንቋ ማለት እንችላለን። ልክ አሁን ዶላር በዓለም ላይ የመዘዋወር አቅሙና የመግዛት አቅሙ እንደዛ እንደሆነው ማለት ነው። ስለዚህ ይሄ ደግሞ የተነሳው ከአሜሪካ ስልጣኔ በመነሳት ነው። ዶላርም ሆነ እንግሊዝኛ ከአውሮፓ ከእንግሊዝ ግዛት እንግሊዝኛ ከእንግሊዝ መስፋፋት ጋር ተያይዞ የመጣ ነው። ስለዚህ አሁን እንግሊዝኛ ለመቻል አሁን ወደኋላ እንደ መቅረት ነው ታሰበው። ምክንያቱም እያንዳንዱ ኮምፒውተር የሚሰራው በእንግሊዝኛ ነው። ገና ወደ አካባቢ ቋንቋ እንኳን አልተቀየረም፣ በተለይ እኛ ጋር። ስለዚህ መረጃዎችን የምናገኘው እውቀት የምናውቀው የተለያዩ አሁን ዩቲዩብ ሊሆን ይችላል፣ የሚነበቡ ጥናቶች ሊሆን ይችላል። እነሱን ማንበብና መረዳት ካልቻለ እንነጠላለን ማለት ነው፣ ያ ክህሎት ከሌለን። ይሄም ቋንቋ እንደዚህ አይነት ሚስጥሮችን የመመስጠር ኃይል ያለው ቋንቋና በጣም ፓወርፉል ቋንቋ ስለሆነ ሚስጥሮችን አንዴ በዛ መንገድ ይዞ ተቀምጧል። ያን ይዞ የተቀመጠ ቋንቋ ፈልቅቆ ማወቅ ምንድነው? ቀልብሶ መረዳት ብልህነት ነው። ለዛ ነው ውጮች ብልህ ስለሆኑ ነው የትኛውም ላይ ከፍተኛ መስዋዕት ከፍለው እውቀትን ፈልቅቀው የሚረዱት ማለት ነው። ይሄን ነው እኛ ያልተረዳነው። አሁን እንግሊሽ ኮድ ብዬ ይሄኛውን ባስቀምጠው ግን እርግጠኛ ነኝ ብዙዎቻችን ወደዛ ምንድነው ብለን ለመረዳት እናደርገዋለን፣ ቢግ ኢሹ እናደርገዋለን። ነገር ግን ይሄ የራሳችን የሆነ ነገር ላይ ክብር ስንሰጥ ደግሞ እንፈልገዋለን። ስንፈልገው ደግሞ የራሳችን ነገር ራሳችን መጠቀም እንጀምራለን። በጣም ጥሩ። እስኪ ከነጭ ቤተ መንግስትና ከኢየሩሳሌም ቤተ መንግስት ከሰሎሞን ቤተ መንግስት ጋር ያያስክበትን ንገረኝ እስኪ። እንግዲህ ኢየሩሳሌም 8 በሮች ነው ያሏት። 8 በሮች ናቸው ያሏት። አንደኛው በር የምስራቅ በር ይባላል። ይሄ የምስራቅ በር ኢየሱስ ክርስቶስ በአህያ ውርንጭላ የገባበት በር ነው፣ ወደ ኢየሩሳሌም ሲገባ ማለት ነው። እና ሌላኛው የአንበሶች በር ይባላል፣ ሄሮድ በር እያለ 8 በሮች ነው ያሉት በዋናነት ኢየሩሳሌም ማለት ነው። ይሄ 8 በሮች ደግሞ ከምን ጋር አገናኙት መሰለ? ከኮከቡ ጋር። ኮከቡ 8 ጫፎች ነው ያሉት ብለናል። የመልከጼዴቅ ኮከብ። አዎ የመልከጼዴቅ ኮከብ። እንግዲህ መልከጼዴቅ ደግሞ የሳሌም ንጉስ ይባላል በሌላ አባባል። ሳሌም ማለት ሰላም ማለት ነው። ኢየሩሳሌም የሚለው ደግሞ ከኢየሩሳሌም የሚለው ደግሞ መልከጼዴቅ ግን የት ነበር? ምኑ ራሱ ካህኑ መልከጼዴቅ እንግዲህ ቅዱስ መጽሐፍ እንደሚለውና የኢትዮጵያ አንዳንድ ተመራማሪዎች እንደሚሉት አብርሃም ጦርነት ገጥሞ ነበረ እና ያን ጦርነት ሲያሸንፍ መልከጼዴቅ ባረከው ይላል አብርሃምን። የፍጥረት አባት አብርሃም ማለት ነው። አብርሃም ማለት እንግዲህ የሁለቱም እምነቶች እነዚህ የክርስትና በአጠቃላይና የእስልምናም አባት ማለት ነው። ከኮከቡ ጋር ይገናኛል ብለናል። ይሄ ከላሊበላ ጋር ይገናኛል ብለናል። ከአቡጊዳ ጋር ይገናኛል ብለናል። በኮዱ መሰረት ማለት ነው። በኮዱ መሰረት። ለዛ ነው በዚህ መንገድ መቀመር ያስፈለገው ማለት ነው። እንዳልከው ነጩ ቤተ መንግስት ደግሞ እኔ እንደውም ከሌሎች በተለየ ሁኔታ ደግሞ ያስገረመኝ እሱ ነው። የነጩ ቤተ መንግስት አሰራር ዋይት ሃውስ አሜሪካ ማለት ግልጽ ለማድረግ ለተመልካቾቻችን ዋይት ሃውስ እና 3 ዊንግ አለው ይላል። አብዛኞቹ ኢንተርኔት ላይ ቢገቡ ማየት ይችላሉ። ዲዛይኑንም ሆነ የኢየሩሳሌምንም ሆነ ይሄ አሁን የምንላቸውን እንትኖች አንዳንድ እንደዚህ ምንድነው ግልጽ የሆነ እንትን ባይሰጣቸውም ግን የተወሰነ ኢንፎርሜሽን ማግኘት ይችላሉ። ያን ኮዱ መረዳት ስለሚያስፈልግ ነው ሙሉ እንትኑን የማያገኙት። እና እንዴት ነው 3 ዊንግ አለው ነጩ ቤተ መንግስት የንስር ንስር አለ አይደለ? የሚበር ንስር አለ አይደለ? እንደዛ ነው ማለት ነው። ይሄኛው ኢስት ዊንግ ይባላል፣ ይሄኛው ዌስት ዊንግ ይባላል ማለት ነው።
እና እዛ መጽሐፉ ላይ በደንብ እንትን ብየዋለሁኝ። መግቢያ አለ፣ የፕሬዚደንቱ መኖሪያ አለ፣ ከውስጥ ደረጃዎች አሉት ወደ ላይ መውጫ እና የሚገርምህ ነገር ምንድን ነው ከዚህ ጋር የሚያገናኘው ታችኛዋ ወለል ላይ ግሪን ሩም፣ ሬድ ሩም፣ ብሉ ሩም የሚባል ክፍል አለው። መሀለኛው እንደዚህ ክብ ሞላላ ነው። ይሄኛውን ቅርጽ የሚመስል ነው። ይህ ብሉ ሩም፣ ግሪን ሩም፣ ሬድ ሩም የምንለው ማለት ነው። ከላይኛውም ወደ ላይኛውም ሲገባ እንደዚህ አይነት እንትኖች አሉት እና ይሄኛው አርጂቢ የሚባለው አለ አይደለ? ሬድ ግሪን ብሉ የምንለው አለ። ኮምፒውተር የሚሰራበት ኮድ ነው አርጂቢ። ይከለር ላይ አርጂቢ አሳወስከው? አዎ፣ በዛ መንገድ እየወቀሩት ነው እና እነዛ እንደዚህ እንደ ሬክታንግል ናቸው ጫፍና ጫፍ ያሉት። መሀል ላይ ያለው ደግሞ እንደዚህ እንደ ክብ ነገር ነች እና ቀለማቸው ራሱ እንደዚህ ነው። ግሪን የሚለው ግሪን ነው የተቀባው ወለሉ ማለት ነው። ላይኛውም በዛ መንገድ ነው የተወቀረው እና ምን አድርገውታል? አሁን አርጂቢ ሲሆን ምን ይሆናል? ሬድ ግሪን ብሉ አይደለ? የኛ ሰንደቅ ዓላማ ምንድን ነው? አረንጓዴ ቢጫ ቀይ። አረንጓዴ ቢጫ ቀይ በእንግሊዝኛው ስናመሳስለው ግሪን የሎ ሬድ፣ ግሪን የሎ ሬድ አይደለ? ሬድ የሚለው እዛኛውም አለ። የሌለ የትኛው ነው? ብሉ የለም። ብሉ ነው የሌለው። አሁን ግሪን የሚለው በዛው ትይዩ ከላይኛው ላይ ሲሄድ ይሄኛውን ባንዲራ ይሰራል። ከየትኛው ጋር ሲሄድ? ታች ያለው ወለልና ሁለት ወለል ነው ያለው። ታች ያለው ወለል ለዛ ትይዩ ሲሄድ አረንጓዴ ቢጫ ቀይ ይሰራል። አዎ፣ አርጂቢ የነበረው ያኛው እዛ ጋር በዛኛው ቦታ ያኛው ሲገባ አረንጓዴ ቢጫ ቀይ ይሰራል። መጽሐፉ ላይ ያለ ማለት ነው በዛ መንገድ እና ምንድን ነው ይሄ ብቻ ሳይሆን እንትኑ ራሱ ዲዛይኑ ከኮዱ ጋር የሚያገናኘው ነገር አለ አለ። አዎ፣ ከኮዱ ጋር የሚያገናኘው አሁን ለምሳሌ እንትኑ 6 በደቡብ 6 ከእንደገና ቅድም ወቅቶች ብያለሁ አይደል? 12 አቋሞች ነው ያሉት በበሮቹ ወቅቶቹ። ግን እነዚህ ወቅቶቹ አራቶቹ ወቅቶቹ እኛ ሀገር ብቻ ነው ያሉ አሉ እንጂ ውጭም አሉ። ግን ወቅቶቹ የሚከናወኑበት ይለያያል። የሚለያየው ምንድነው? አሁን ለምሳሌ የኛ በጋ ሲሆን የነሱ ክረምት አይደል እንዴ የሚለው ሳይንሳችን የተማርነው። ይሄ ልዩነት እንዳለ ሆኖ ግን ምንድነው ከዚህ ጥናት ጋር አንድ ወቅት 3 ወር ይዛል አይደል? እዛም በዛ መንገድ ነው እንትኑ የቤተ መንግስቱ የአሜሪካ ቤተ መንግስት ዲዛይን 12 አቋሞች አሉት። አንዳንዱን ወር ነው የሚወክለው ማለት ነው። ከእንደገና በእያንዳንዱ እንትን 3 አለው ማለት ነው። 4 ማዕዘን የሰሩ 3 4 ማዕዘን ደግሞ ምልህ በዚህ መንገድ የተወቀለው ነው ማለት ነው። እና በዛ መንገድ እነሱ እንኳን ተግብረውታል። ግን ከኢትዮጵያ ጥበብ ጋር ስታወዳደረው ግን ይሄን ያህል ምሉ ነው ብዬ አላስብም። በዛ መንገድ እንኳን ተረድተው ዲዛይን አድርገው ኢምፕሊመንት ማድረጋቸው ግን ለአሜሪካ በጣም እንትን ነው ትልቅ እንትን ነው እና ታስቦበት ተመስጥሮ በዛ መንገድ ኮዱ እንትን ተብሎ ነው ዲዛይኖች ኢምፕሊመንት። ስለዚህ ከመልከጼዴቅ ኮከብ ጋር የሚያገናኘው ነገር አለ ማለት ነው። በደንብ አሁን እስኪና መልከጼዴቅ ኮከብ ጋር ብቻ ሳይሆን እንዳልኩ አሁን ኢየሩሳሌም 8 በሮች አሏት ብለናል አይደለ? ይሄ ከላሊበላ ጋር ኢየሩሳሌም ይገናኛል አይደለ? እዛ ጋር ያደረጉት በተቻለ መጠን ይህንን ተግባራዊ ለማድረግ ነው እንጂ የሞከሩት እንደዛ ምሉ አይደለም። ግን ሞክረውታል ነው እያልኩ ያለሁት። በጣም ጥሩ